ህወሓት አሁንም አስገዳጅ አፈሳ እያካሄደ ያለው የወታደራዊ ምልመላ እንቅስቃሴ በከፍተኛ ደረጃ አሳሳቢ መሆኑ ተገለጸ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ የጀመረው ወታደራዊ የሰው ኃይል የማሰባሰብና የመመልመል ጥረት በፈቃደኝነት ላይ የተመሰረተ ሊሆን ባለመቻሉ በአሁኑ ወቅት በከተሞችና በገጠር ቀበሌዎች ሰፊ የአስገዳጅ አፈሳ ስምሪት እያካሄደ እንደሆነ ከሰሞኑ በስፋት እየተነገረ እንደሆነም ይታወቃል። ድርጅቱ ቀደም ሲል በተለያዩ የቅስቀሳ ስልቶች ወጣቶችን ወደ ውትድርና ለማስገባት ጥረት ቢያደርግም ከህዝቡ ዘንድ የሚፈለገውን ያህል ምላሽና ተቀባይነት ማግኘት አልቻለም። ይህንን ተከትሎም ስልቱን በመቀየር ወጣቶችን ካሉበት ቦታ በግዳጅ ወደ ማሰልጠኛ ካምፖች የማጓጓዝ ስራ ላይ ተሰማርቷል። ይህ አስገዳጅ የአፈሳ ዘመቻ በዋናነት ወጣቶችን በየመንገዱ የሚንቀሳቀሱ ሰራተኞችና አምራች የህብረተሰብ ክፍሎችን ያካተተ መሆኑም ተመላክቷል። ስለሆነም ህወሓት የደቀቀውን ወታደራዊ መዋቅር ለመገንባት በሚል እያካሄደ ያለው ይህ የአፈሳ ስምሪት ድርጅቱ ከህዝብ እየራቀ መምጣቱን የሚያሳይ መሆኑን ታዛቢዎች ይናገራሉ። ይህ ህገወጥ የአስገዳጅ ምልመላ ተግባር በክልሉ ዘላቂ ሰላም ለመገንባትና ህዝቡን ወደ መደበኛ ህይወቱ ለመመለስ በሚደረገው ጥረት ላይ ትልቅ እንቅፋት እንደሚሆንም ተገምቷል።